ሰላም ሰላም ውድ የማክቲዩብ ቤተሰቦች ዛሬ ደግሞ ለ12ኛ ክፍሎች የሚሆን የኢንትራንስ ኤግዛም ጥያቄዎችን ይዘን መጥተናል ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ የዩቲዩብ ቻናሉን ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ሼር በማድረግ ለተለያዩ ተማሪዎች እንዲደርስ ማድረግ ትችላላችሁ ማለት ነው። ዛሬ እንግዲህ እነዚህ የ2010 የባዮሎጂ ኢንትራንስ ኤግዛም ጥያቄዎች እጅግ በጣም ክሪቲካል ስኪልን የሚጠይቁ ስለሆኑ እንዴት አድርገን ጥያቄዎችን በዚህ በ2010 እንደምንሰራም እስከ ቪዲዮ መጨረሻ ድረስ ከተከታተላችሁን የምትማሩበት ነገር እንደሆነ እርግጠኛ ነኝ። በድጋሚ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። ዛሬ እንግዲህ የምንመለከተው የ2010 የባዮሎጂ የኢንትራንስ ኤግዛም ጥያቄዎች ፓርት ዋን ነው ማለት ነው። ስለዚህ ወደ መጀመሪያው ጥያቄ እናልፋለን ማለት ነው። which of the following tool is used by biologists to study the internal anatomy of experimental animals ማለት ነው። እንግዲህ ብዙ አይነት ባዮሎጂካል ኢኩፕመንቶች አሉ። እነዚህ ባዮሎጂካል ኢኩፕመንቶች የራሳቸው የሆነ ስፔሲፊክ የሆነ ፈንክሽን አላቸው ማለት ነው። ስለዚህ እነዛ ስፔሲፊክ የሆኑ ፈንክሽኖችን ማወቅ ግዴታ ነው። ቢያንስ አንድ ሁለት ጥያቄ ስለነዚህ ስለ ባዮሎጂካል ኢኩፕመንቶች በኢንትራንስ ኤግዛማችሁ ላይ የማይቀር ነው ማለት ነው። ስለዚህ ዲሴክቲንግ ኪት የሚለውን የመጀመሪያውን ብንመለከት ይሄኛው ለጥያቄያችን ቀጥተኛ አንሰር የሚሆን ነው ማለት ነው። ስለዚህ ኢንተርናል አናቶሚ ብለን የምንጠራው ለምሳሌ እንደ ሀርት እንደ ላንግ ያሉ ነገሮች አሉ። እነሱን ለማየት የምንጠቀምበት ዲሴክቲንግ ኪት ነው። ዲሴክቲንግ ኪት ማለት ላይክ የሲዘርስ ነው፣ መቁረጫዎች ናቸው የተለያዩ። ስለዚህ አንድን አኒማል መተን የግዴታ ኢንተርናል አናቶሚውን ለማየት ሀርቱን ለማግኘት ላንጉን ለማግኘት የግዴታ በእነዚህ በዲሴክት ኪቶች መቁረጥ አለብን ማለት ነው። ስለዚህ ኢንተርናል ቦዲ አናቶሚውን ለማየት ዲሴክቲንግ ኪት እንጠቀማለን ማለት ነው። ለዚህ ያገለግለናል። ሁለተኛው ላይ ሃንድ ሌንስን በምናይበት ጊዜ ኢትስ ዩዝድ ፎር ኢትስ ሲምፕል ሌንስ ነው ማለት ነው። ኢትስ ማግኒፋይስ ነው ዘ ኤክስተርናል ቦዲ ስትራክቸር ማለት ነው። የአንድን አኒማል ሊሆን ይችላል፣ የአንድን ፕላንት ሊሆን ይችላል። ኤክስተርናል ቦዲ ስትራክቸሩን ማግኒፋይ የሚያደርግልን ከሆነ ኢትስ ሃንድ ሌንስ ብለን እንጠራዋለን። በእጅ የምትያዘው ትንሿን ሌንስ ማለት ነው። ስለዚህ ይቺ የምታጎላለን ኢንተርናሊ ሳይሆን ኤክስተርናሊ ያለውን የአንድን አኒማል ሊሆን ይችላል ኦር የአንድን ፕላንት ሊሆን ይችላል ኤክስተርናሊ ያለውን ቦዲ ነው ማግኒፋይ የምታደርገልን ማለት ነው። ሶ ለኢንተርናል ቦዲ አናቶሚ አንጠቀምባትም ማለት ነው። ሶስተኛ ላይ ደግሞ የሚገኘው ፔትሪ ዲሽ የምንለው ነው። ፔትሪ ዲሽ ደግሞ የሚያገለግለን ኢትዝ ዩዝድ ፎር ለምንድን ነው የሚያገለግለን ብለን ስንመለከት ይሄኛው ፕላንቶችን ኦር የተለያዩ አይነት ኢንሴክቶችን ሊሆን ይችላል ማይክሮ ኦርጋኒዝሞችን ምን ለማድረግ ግሮ ለማድረግ ኦር ለማሳደግ እንጠቀምበታለን ማለት ነው። ስለዚህ ፔትሪ ዲሽ ላይ ባክቴሪያን የመሳሰሉ ዩዚፈልም ሃርምፉልም የሆኑ የተለያዩ ፕላንቶችና አኒማሎች አሉ። እነሱን ምን ለማድረግ ግሮ አፕ ለማድረግ የምንጠቀምበት ከሆነ ኢትዝ ምን ብለን እንጠራዋለን ማለት ነው? ፔትሪ ዲሽ ብለን እንጠራዋለን ማለት ነው። ስለዚህ ዲ ላይ ያለው ምርጫ ማይክሮስኮፕ ነው። አሁን ክሪቲካል ስኪል ይጠይቃል ያልኳችሁ እዚህ ጋር ነው። አይኖ ኢንተርናል ነገሮችን ለማየት ነው ማይክሮስኮፕንም የምንጠቀምበት። ግን ከዲሴክቲንግ ኪት ምን ለየው ካላችሁኝ ኢንተርናል የሆኑ ነገሮችን ለማየት ሆኖ ጀስት ላይክ ዲሴክት መደረግ አለባቸው ጀመረ ወር መቆረጥ አለባቸው ማይክሮስኮፕ ውስጥ ለመግባት ማለት ነው። ምክንያቱም ማይክሮስኮፕ ትንሽ የሆነ ሳይዝ ነው ያለው መቀመጫው። ስለዚህ ወደዛ ከመግባቱ በፊት ዲሴክት መደረግ አለበት ማለት ነው። ዲሴክት ካረግነው በኋላ ደግሞ ማይክሮስኮፕን የምንጠቀምበት ሴሎችን ለማየት ነው። ሴሉ ምን አይነት ስትራክቸር አለው፣ እያንዳንዱን ሴል ሪዞሉሽኑ አለ፣ ማግኒፊኬሽኑ አለ። እነዚህ ነገሮች በመጠቀም የእያንዳንዱን ሴል ሁኔታ ነው እንጂ የሚያጠናልን አናቶሚ አያጠናልንም ማለት ነው። ስለዚህ አናቶሚውን ለማየት የምንጠቀምበት ዲሴክቲንግ ኪት ነው ማለት ነው። ስለዚህ በእንደዚህ አይነት መልኩ የመጀመሪያውን ጥያቄ ዲሴክቲንግ ኪት ብለን እንመልሳለን ማለት ነው። ስለዚህ ወደ ሁለተኛው ጥያቄ ስንመለከት which of the following is not a characteristics of an enzymes ማለት ነው። የኢንዛይም ካራክተሪስቲክስ ያልሆነው ማለት ነው። ኢንዛይምስ እንግዲህ ባዮሎጂካል ካታሊስት ብለን የምንጠራቸው ማለት ነው። ስለዚህ የመጀመሪያው it is a globular protein ማለት ነው። ግሎባላር ፕሮቲን ማለት ኢንዛይሞች ስሪዲ ዳይሜንሽን የሆነ ስትራክቸር አላቸው። በስሪዲ ዳይሜንሽን ስትራክቸር ያላቸው ይሄኛው ደግሞ ለምንድን ነው የሚጠቅማቸው? በአንድ ሰብስትሬት ላይ ሄደው ፊስ ለማድረግ ከሰብስትሬቱ ጋር ለመግጠም ያገለግላቸዋል ማለት ነው። ይሄኛው ስሪዲ ሞዴላቸው ማለት ነው። ስለዚህ ግሎባላር ፕሮቲንም የምንላቸው
ስሪ ዳይሜንሽን ያላቸው ፕሮቲኖች ናቸው። ኢንዛይም ደግሞ ፕሮቲን ነው። ስለዚህ ይሄኛው የኢንዛይምስ አንደኛው ካራክተር ነው። ስለዚህ አንሰር አይሆንልንም፣ ግን ካራክተሪስቲክስ ነው ትክክለኛው የኢንዛይም ማለት ነው። ዘ ቢሌ በምንመለከትበት ጊዜ ኢት ፈንክሽንስ አስ ካታሊስት ይለናል። እንደ ካታሊስት ነው የሚያገለግለው። ይሄኛው ቅድም ስንጀምር ያልኳችሁ ነገር ነው። ከመጀመሪያው ጀምሮ እነዚህ ባዮሎጂካል ካታሊስት ናቸው ብለናል ማለት ነው። ኦር ደግሞ ባዮሎጂካል ሪያክሽንን ምን የሚያደርጉ ማለት ነው? የሚያፋጥኑልን ናቸው ማለት ነው። ስለዚህ ባዮሎጂካል ካታሊስት ናቸው የሚለው ነገር፣ ሪያክሽን ካታሊስት ናቸው የሚለው ነገር ትክክለኛ ካራክተሪስቲክሳቸው ነው ማለት ነው። ኢት ሎርስ ዘ ኢነርጂ ኦፍ አክቲቬሽን ማለት ነው። ኢነርጂ ኦፍ አክቲቬሽን የምንለው ነገር ምንድን ነው መሰላችሁም? አንድ ሪያክሽን ባዮሎጂካል የሚሆን ኬሚካል የሚሆን የሚሰራ ሪያክሽን አክቲቬሽን ኤነርጂ የሚባል ነገር አለው። ይህ አክቲቬሽን ኤነርጂ ያን ሪያክሽን ስታርት አፕ ለማድረግ የሚያስፈልግ ኢነርጂ ነው። ያ ስታርት አፕ የሚያደርግ ኢነርጂ ከፍተኛ በሆነ ቁጥር የሪያክሽኑ የሚወስደው ጊዜም በዛው ልክ ይጨምራል። ኢንዛይሞች ደግሞ ይህንን ሬዱስድ ያደርጉናል። ትንሽ የሆነ ምን አክቲቬሽን ኢነርጂ አንድ ሪያክሽን እንዲጠይቅ ያደርጉልናል ማለት ነው። ምን በማድረግ አክቲቬሽን ኢነርጂውን ሎ በማድረግ ወር በማሳነስ ማለት ነው። ስለዚህ አንዱ ፕሮፐርቲያቸው ምን ማለት ነው? የኢንዛይሞች አንዱ ፕሮፐርቲያቸው ሬዱስ ማድረግ ነው። ምን ነው ሬዱስ የሚያደርጉልን ኦር ሎወር የሚያደርጉልን? ዘ ኢነርጂ ኦፍ አክቲቬሽን። ስለዚህም በተመሳሳይ መልኩ የኢንዛይሞች አንዱ ካራክተር ነው ማለት ነው። ግን ዲሌ በምንመጣበት ጊዜ ኢት ኮንቨርትድ ቱ ፕሮዳክትስ ማለት ነው። ወደ ፕሮዳክት ምን ያደርጋል ይላል? ይቀየራል። በፍጹም ይሄኛው የሶስተኛው ጥያቄ የሁለተኛው ጥያቄ ትክክለኛ መልስ ነው ማለት ነው። ምክንያቱም የካራክተሪስቲክሳቸው አይደለም። ኢንዛይሞች ወደ ፕሮዳክት አይቀየሩም። ያፈጥሩልናል፣ ስታርት አፕ ያደርጉልናል፣ ስፒድ አፕ ያደርጉልናል፣ ግን ወደ ፕሮዳክት አይቀየሩም። ስለዚህ ፕሮዳክቱ ላይ ምንም አይነት የሚያመጡት የኬሚካል የሆነ የፊዚካል ለውጥ የለም ማለት ነው። ስለዚህ ዲ የሁለተኛው ጥያቄ ትክክለኛ መልሳችን ይሆናል ማለት ነው። እሺ ሶስተኛው who was the first person who believed to have seen moving cells under microscope? ሙቪንግ ሴልስ የምንላቸው እዚህ ጋር እንድትረዱልኝ ክሪቲካል ይጠይቃል ካልኳችሁ መካከል ዋነኛው ጥያቄ ነው። ሙቪንግ ሴልስ ስንል የሚንቀሳቀሱ ሴሎች ማለት ነው። አንድ ሴል ተንቀሳቃሽ ነው ለማለት ኦር የሚንቀሳቀስ ሴል ነው ለማለት ያ ሴል ምን መሆን አለበት መሰላችሁ? ሊቪንግ መሆን አለበት ወር ህይወት ያለው ነገር መሆን አለበት ማለት ነው። ስለዚህ አሁን ሙቪንግ ሴል ብሎ ሲጠይቃችሁ በሌላ እንግሊዘኛ ምን ለማለት ነው? ሊቪንግ ቲንግ የሆነ ሴል ያየው የመጀመሪያው ሰው ማን ነው ብሎ ነው ማለት ነው የሶስተኛው ጥያቄ ያመጣው። ስለዚህ በዚህ ላይ ተመስረታችሁ ነው ይህን ጥያቄ የምትሰሩት ማለት ነው። ስለዚህ የመጀመሪያው ሮበርት ሆክን እንመልከት። ሮበርት ሆክ እንግዲህ የሰራው ስራ ምንድነው? የመጀመሪያውን ነን ሊቪንግ ቲንግ ሴል በሲምፕል ማይክሮስኮፕ ያየ ሰው ነው ማለት ነው። ክሮክ የሚባለውን የመጀመሪያውን ሴል ያየ ሰው ነው። ስለዚህ ሮበርት ሆክ በፍጹም አይሆንም ማለት ነው። ሁለተኛውን በምንመለከትበት ጊዜ ሬን የምንለው ሰው ነው። ይሄኛው ሬን የምንለው ሰውዬ በዚህ አዲሱ ኦር ደግሞ በዚህ ጊዜ በምንጠቀምበት ሴል ቲዮሪ ላይ ሁለት ሴል ቲዮሪዎችን ኮንትሪቢዩት ያደረገ ሰው ነው። ስለዚህ ለመጀመሪያ ጊዜ ሴልን ያየ ሊቪንግ ቲንግ ሴልን ያየ ሰው አይደለም ማለት ነው። ሶስተኛው ግን አንቶኒ ቫን ሊዮኒክ ቅድም እንደነገርኳችሁ ስራው ምንድን ነው ካላችሁኝ የሚያገለግለው ኦር ደግሞ የሰራው ስራ ምንድን ነው? ኮንትሪቢዩት ያደረገው ነገር የመጀመሪያው ሙቪንግ ሴልስ ያየ ሰው ነው ማለት ነው። በሁለት ሌንስ ባለው ማይክሮስኮፕ የመጀመሪያውን ሊቪንግ ሴል የሚንቀሳቀስ ሴል ያየ ሰው አንቶኒ ቫን ሊዮኒክ ይባላል ማለት ነው። ስለዚህ ዘ አንሰር ፎር ዘ ሰርድ ኩዌሽን ኢዝ አንቶኒ ቫን ሊዮኒክ ይባላል ማለት ነው። ስለዚህ ወደ አራተኛው ጥያቄ ስንገባ ዋይ ዱ ማይክሮ ኦርጋኒዝም ዲኮምፖዝ ዲድ ኦርጋኒክ ማተርስ ማለት ነው። ለምንድነው ማይክሮ ኦርጋኒዝሞች የሞቱ ኦርጋኒክ ማቴሪያሎችን ዲኮምፖዝ ማድረጋቸው ምንድነው ጥቅሙ ነው? ጀነራል እዚህ ጋር አሁን ስታያቸው አራቱ መልስ የመሆን አኳኋን አላቸው፣ ግን ዘ ቤስት አንሰር ነው የምመርጡት ማለት ነው ቹዝ የምታደርጉት። ለምሳሌ ቱ ሪሊዝ ሚነራል ኒውትሪየንትስ ፎር ዘ ፕላንትስ ይህን እንቶ እና ቢል እንግባ። ቱ ክሊን አፕ ዘ ኢኮሲስተም ኢኮሲስተሙን ክሊን ለማድረግ
እነዚህ ማይክሮ ኦርጋኒዝሞች በአካባቢያችን ውስጥ ስንጠቀም ላይክ ፕላስቲክ የሆኑ ማቴሪያሎችን የተለያዩ የማይበሰብሱ ኦርጋኒዝሞችን ምን ያደርጉልናል? እንዲበሰብሱ ያደርጉልናል። ስለዚህ ኢኮሲስተማችን ክሊን እንዲሆን ያደርጋሉ ማለት ነው። ክሊን እንዲሆን ያደርጋሉ ማለት ነው። ስለዚህ ይሄኛው መልስ ሊሆን ይችል ነበር። ለምን የማይሆን የሚለውን እናያለን። ሲሌ ስንመጣ ቱ ድራይቭ ኢነርጂ ፎር ዜር ኦውን ዩዝስ ኢነርጂ ለራሳቸው ኢነርጂ ያመርታሉን። ይሄኛውም በኢነርጂ የሚንቀሳቀሱ ስለሆነ ይሆናል ማለት ነው። ዲሌይ ስንመጣ ደግሞ ቱ ኪፕ ዘ ባላንስ ኦፍ አትሞስፌሪክ ጋዝስ ማለት ነው። የተለያዩ አትሞስፌሪክ ጋዞች አሉ። ለምሳሌ እነዚህ ማይክሮ ኦርጋኒዝሞች ፕላንትን ዲኮምፖዝ በማድረግ ፕላንቶች ኒውትረንቶችን እንዲያገኙ ያደርጋሉ። እነዚህ ኒውትረንቶች ደግሞ ካርበን ዳይኦክሳይድን በመምጠጥ የዓለም አትሞስፌሪክ ጋዝ ባላንስ እንዲሆን ያደርጋሉ ማለት ነው። ስለዚህ ኢንዳይሬክትሊ ኮንትሪቢዩሽን አላቸው። ስለዚህም ዲ ሊሆን ይችላል። ግን ኤ ላይ በምንመጣበት ጊዜም ቱ ሪሊዝ ሚኔራልስ ኒውትረንትስ ፎር ዘ ፕላንት እንግዲህ እነዚህ ኢኮሲስተሙም የተጠበቀ እንዲሆን አትሞስፌሩም የተጠበቀ እንዲሆን ኢንቫይሮንመንቱም ክሊን እንዲሆን የሚያደርጉት ምንድን ናቸው ካለን ፕላንቶች ናቸው። ግሪን ነገሮች ናቸው አካባቢዎችን ንጽህና የሚወስኑት። ስለዚህ ማይክሮ ኦርጋኒዝሞች ደግሞ ዋናው ተግባራቸው ለነዚህ ለፕላንቶች ምንም ማቅረብ ነው፣ ኒውትረንቶችን ማቅረብ ነው። እነ ፎስፈረስ የመሳሰሉትን እነ ናይትሮጅን የመሳሰሉትን የሚያስፈልጋቸውን ኒውትረንቶች ያቀርባሉ ማለት ነው። እነዛ ኒውትረንቶች ሲያቀርቡ ፕላንቶች ደግሞ ኮንትሪቢዩት ያደርጋሉ የራሳቸውን ማለት ነው። ስለዚህ ሜን ፈንክሽናቸው ምንድን ነው ማለት ነው? ቱ ሪሊዝ ሚነራል ኒውትረንትስ ፎር ዘ ፕላንትስ የሚለው ትክክለኛ የሶስተኛው መልስ ይሆናል ማለት ነው። የአራተኛው መልስ ይሆናል ማለት ነው። እሺ ወደ አምስተኛው ጥያቄ ስንመጣ ማለት ነው ዘ ፕራክቲስ ኦፍ ሞደርን አግሪካልቸር ዛት ሬዲዩስስ ክሮፕ ባዮዳይቨርሲቲ ኢዝ። ይህኛው ደግሞ ሞደርን አግሪካልቸር ክሮፕ ባዮዳይቨርሲቲ የምንለው የዘር ብዝሃነት ማለት ነው። አንድ ተክል ላይ ብቻ ትኩረት አለማድረግ ብዙ አይነት ባህሪ ያላቸው ብዙ አይነት ጸባይ ያላቸውን ዘሮች መሬትን ማለማመድ ማለት ነው። ስለዚህ ይሄኛው ሞደርን አግሪካልቸር ደግሞ ምን ላይ ነው ትኩረት የሚያደርገው? እጅግ በጣም ከፍ ያሉ እጅግ በጣም ምርትና ምርታማነትን ሊያረጋግጡ የሚችሉ ኢኮኖሚካሊም ሊሆን ይችላል በጣም በፕሮቲን እና በሚነራሎች የበለጸጉ ምርቶችን ማምረት አለብን ብሎ ነው የሚንቀሳቀሰው ሞደርን አግሪካልቸር ማለት ነው። ስለዚህ በጣም ምርት የሚሰጡ በጣም ሚነራል የበለጸጉ ነገሮችን ብቻ ነው ትኩረት የሚያደርገው ማለት ነው። ስለዚህ ይሄኛው አንደኛው ፕሮብሌሙ ነው ማለት ነው የሞደርን አግሪካልቸር ሲስተም ማለት ነው። ስለዚህ ኦቨር ግሬዚንግ የምንለው ኦቨር ግሬዚንግ ብለን የምንጠራው ለምንድን ነው የሚያገለግለው ማለት ነው? ይሄኛው ትራዲሽናል የሆነ ሲስተም ነው። ሲጀመር ጥያቄው የሚለን ስለ ሞደርን ሲስተም ነው የሚያገለግለን። ኦቨር ግራዚንግ ደግሞ የመሬቱን ምርታማነት ነው እንጂ የሚቀንሰው በክሮፕ ባዮዳይቨርሲቲ ላይ ምንም አይነት ተጽዕኖ የለውም። ስለዚህ ኤ አይሆንም ማለት ነው። ቢ ላይ ስንመጣ ፎረስት ክሊሪንግ ማለት ነው። ይሄኛውም ትራዲሽናል የሆነ ሲስተም ነው፣ ሞደርን አይደለም ማለት ነው። ትራዲሽናል የሆነ ሲስተም ነው፣ ፕላንቶችን መጨፍጨፍ ማለት ነው። ይሄኛው ደግሞ በክሮፕ ዳይቨርሲቲ ላይ ምንም አይነት የሚያመጣው ለውጥ የለም ማለት ነው። ግሮዊንግ ላንድ ሬሰስ ማለት ነው። ይሄኛው ደግሞ ትራዲሽናል የሆነ ሲስተም ነው ማለት ነው። ይሄኛው ቀጥታ ማረስ ማለት ነው። ኢቲስ ለመሬት መንሸርሸር እጅግ በጣም የሚያጋልጥ ትራዲሽናል የሆነ ሲስተም ነው ማለት ነው። ግን ዲሌ በምንመጣበት ጊዜ ግሮዊንግ ኤፊው ሃይሊንግ ቫሪየቲስ ማለት ነው። በጣም ከፍተኛ የሆነ ምርት ያላቸውን ምርቶች ብቻ ማምረት። ይሄኛው በባዮዳይቨርሲቲ ላይ ይሄኛው የብዝሃነት ያለባቸውን ነገሮች ይቀንሳል ማለት ነው። ክሮፓችን ባዮዳይቨርሲቲ እንዳይሆን ብዝሃነት እንዲኖረው ያደርጋል ማለት ነው። ስለዚህ ሜጀር ፕሮብሌሙ ይሄኛው ዲሌ የተጠቀሰው ግሮዊንግ ፊው ሃይ ሂሊንግ
ቫሪየቲስ የምንለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ ወደ ስድስተኛው ጥያቄ ስንመጣ ደግሞ which one of the following is the best scientific approach to come to conclusive evidence showing that a given event is caused by a certain factors ማለት ነው። ይሄኛው ደግሞ ሳይንቲፊክ ሜትር ነው የተጠየቅነው 11ኛ ክፍል ላይም 12ኛ ክፍል ላይም ከዛ በታችም ባለው ነገር ላይ ስለ ኤክስፐሪመንት ተምራችኋል፣ ስለ ሃይፖቴሲስ ተምራችኋል። በጣም ኢዚ ነው ማለት ነው። የኛው ጥያቄ ዘ ቤስት ነው የሚለው ማለት ነው። ኤቪደንስ ሾዊንግ ዛት ኤ ጊቭን ኢዝ ኢንክሪዝድ ባይ ኤ ሰርቴን ፋክተርስ አንድን የተሰጠንን እንድንሰራ የተጠየቀውን ኤክስፐሪመንት በኤቪደንስ አረጋግጠን ይሄ የመጣው በዚህ ምክንያት ነው ብለን ለመናገር የትኛው አፕሮች ነው ከሌሎቹ ቤስት ነው የሚለን ማለት ነው። ሃቪንግ ስትሮንግ ቢሊፍ መኖሩ ኢት ኢዝ ጉድ ነው፣ ግን ቤስት ስለተባል ይሄኛው አይሆንም ማለት ነው። ሜኪንግ ኤ ጉድ ገስ ይሄኛውም ሃይፖቴሲስ ላይ እጅግ በጣም አስፈላጊ የሆነ ነገር ነው፣ ግን ደግሞ ቤስት የተባለው ስለሆነ ይሄኛውም አይሆንም ማለት ነው። ሜኪንግ ጉድ ገስ ይሄኛውም ደግሞታል። ዲሌ ግን ስንመጣ ኮንዳክቲንግ አን ኤክስፐሪመንት ማለት ነው። ዘ ቤስት የምንለው አንድን ነገር በትክክል ይሄ ነው ብለን ለመናገር የሚያስችለን ኤክስፐሪመንት ከሰራን በኋላ ነው ማለት ነው። ስለዚህ ኮንዳክቲንግ ኤክስፐሪመንት ማለት ነው። ሃይፖቴሲስን ምንም ብናደርግ ኤክስፐሪመንት እስካልሰራን ድረስ ያ ነገር ኤቪደንሱ የተረጋገጠ አይደለም። ስለዚህ በኤክስፐሪመንት ማረጋገጥ ዘ ቤስት አፕሮች ነው ማለት ነው። ሌላኛው ደግሞ ኦፍ ዘ ፎሎዊንግ ኦርጋኒክ ሞለኪውል ዊች ዋን ኢንክሉድ ፔንቶ ሹገር ማለት ነው። ፔንቶ ሹገር የምንለው ባለ 5 ሹገር የሆነ ምንድነው ማለት ነው? ካርቦሃይድሬት ነው ማለት ነው። ይሄኛውንም 11ኛ ክፍል ላይም 10 ላይም እንዲሁም 12ኛ ክፍል ላይም በተወሰነ መልኩ የተማራችሁት ነገር ነው ማለት ነው። ግሉኮስ አለ። ይሄኛው ግሉኮስ ባለ 6 ሹገር የሆነ ካርቦሃይድሬት ነው ማለት ነው። ካርቦሃይድሬት ነው፣ ሱክሮስን ለመስራት የምንጠቀምበት ማለት ነው። ፍሩክቶስ የምንለውም በተመሳሳይ መልኩ ባለ 6 ካርቦሃይድሬት ነው ማለት ነው። ስለዚህ ይሄኛውም ደግሞ የሚያገለግለው ለምንድን ነው ማለት ነው? ላክቶስን ለመስራት ያገለግለናል ማለት ነው። እንዲሁም ደግሞ ጋላክቶስ ደግሞ ባለ 6 ሹገር ሲሆን ይሄኛውም ከግሉኮስ ጋር በመሆን ለማልቶስ እንዲሁም ደግሞ ለሱክሮስም ለመስራት የምንጠቀምበት ነው ማለት ነው። ካርቦሃይድሬት ግን ዲኦክሲራይቦዝ ብለን የምንጠራው ይሄኛው ዲኤንኤ ውስጥ የሚገኝ የዲኤንኤን ለመስራት የሚያገለግል አንዱ ኮምፖናንት ሲሆን ባለ 5 ፔንቶ ሹገር ካርቦሃይድሬት ነው ማለት ነው። ስለዚህ ዘ ኮሬክት አንሰር ፎር ዘ 7th questions is ዲኦክሲራይቦዝ ብለን የምንጠራው የዲኤንኤ ኮምፖናንት ነው ማለት ነው። 8ኛው ደግሞ ዋት ዳዝ አን ኢንዛይም ስለዚህ የሰባተኛው መልስ ዲ ይሆናል ማለት ነው። ዋት ዳዝ አን ኢንዛይምስ ዱ ቱ ኤ ኬሚካል ሪአክሽን ዛት አሎስ ኢት ቱ ፕሮዲውስ ኦፕቲማሊ ማለት ነው። ዱ ቱ ኤ ኬሚካል ሪአክሽን ዛት አሎስ ኢት ፕሮሲድ ኦፕቲማሊ ማለት ነው። ኢት ሎርስ ዘ ሪኳየርድ አክቲቬሽን ኢነርጂ ኢት ኢንክሪዝ ዘ አማውንት ኦፍ ዘ ሰብስትሬት it increases the required activation energy, it modifies both the pH and the temperature. What does the enzymes do to a chemical reaction that allows it to proceed optimally ማለት ነው። ኬሚካል ሪአክሽን ኦፕቲማል እንዲሆን ኦር ደግሞ የተመጣጠነ እንዲሆን ሜን ፈንክሽኑን ነው እዚህ ጋር የተጠየቀው ኦፕቲማል እንዲሆን ማለት ነው። ወይ ደግሞ የተመጣጠነ ሪአክሽን እንዲሆን ምንድነው ኮንትሪቢዩሽናቸው? ስለዚህ ይሄኛው የዚህኛው መልስ የሚሆነው ኤ ነው ማለት ነው። ኢት ሎወርስ ዘ ሪኳየርድ አክቲቬሽን ኢነርጂ ማለት ነው። ከተጠየቀው አክቲቬሽን ኢነርጂ በጣም ዝቅ በማድረግ ፕሮሰስዱ በአፋጣኝ ሁኔታ እንዲደረግ ያደርጋሉ ማለት ነው። ቢሌ ስንመለከት ኢንክሪዝ ዘ አማውንት ኦፍ ዘ ሰብስትሬት አማውንት ላይ ምንም የሚሰሩት ስራ የለም። በሪአክታንተም ሳይድ ይሁን በፕሮዳክት ሳይድ ላይ አማውንት ላይ ምንም የሚፈጥሩት ነገር የለም ማለት ነው። ሲን ስንመለከት ደግሞ ኢት ኢንክሪዝስ ዘ ሪኳየርድ አክቲቬሽን ኢነርጂ በፍጹም አክቲቬሽን ኢነርጂውንም አይጨምሩልንም። ኢት ሞዲፋይስ ቦዝ
ፒኤች ኤንድ ዘ ቴምፕሬቸር። ፒኤች ኤንድ ቴምፕሬቸር ኢንዛይማችንን አፌክት ያደርገዋል እንጂ ኢንዛይሙ ፒኤች እና ቴምፕሬቸርን አፌክት አያደርግም ማለት ነው። ይህንንም በሰፊው ተምራችሁታል። ስለዚህ ማሰብ ያለባቸው መለየት ያለባቸው የኢንዛይም ኮንትሪቢሽን ምንድን ነው፣ የኢንዛይም ኮንትሪቢሽን ያልሆኑት ምንድን ነው የሚለው በደንብ መለየት ያስፈልጋል ማለት ነው። ዊች ኦፍ ዘ ፎሎዊንግ ኢዝ ላኪንግ ኢን ፕሮካሪዮቲክ ሴል ማለት ፕሮካሪዮቲክ ሴል እና ኢኳሪዮቲክ ሴል ላይ በምንመጣበት ጊዜ ፕሮካሪዮቲክ ሴል ላይ የሌለ ነገር ነው ሳይቶሶልስ የምንለው ነው። ይሄኛው ሳይቶሶልስ በሁለቱም ላይ በፕሮካሪዮትም በኢካሪዮቲክም ላይ ያለ ነው ማለት ነው። ይሄኛው በፕሮካሪዮቲክ ላይ ስራው ምንድን ነው? የፕሮካሪዮቲክ ሴሉን መሸፈን ነው ማለት ነው። በኢካሪዮቲክ ሴል ላይ ደግሞ ስንመጣ እንደ አንድ ትንሽዬ ሌየር የምታገለግል ናት ማለት ነው። በምን? በአኒማልስ ሴል ላይ ማለት ነው። ስለዚህ ኤ አይሆንም ማለት ነው። ስለዚህ ራይቦዞምስ ደግሞ አርኤንኤ የምንለው ይሄኛው ፕሮቲንን ሴንቴሲስ ለማድረግ በሁለቱም ላይ በፕሮካሪዮቲክም ላይ በኢኳሪዮቲክም ላይ ያለ ነገር ነው ማለት ነው። ስለዚህ ይሄኛው ዲኤንኤ ስትሬንድ ዲኤንኤ አት ከኒውክለስ ውጪ ነው በፕሮካሪዮቲክ ያለው እንጂ አለ ማለት ነው። በኢኳሪዮቲክ ደግሞ በኒውክለስ ውስጥ ነው ያለው ማለት ነው። ስለዚህ ዲኤንኤ ስትሬንድም አለ ማለት ነው። ምን? ሁለቱም ላይ ማለት ነው። ሴሉለስ ግን ስንመጣ ፕሮካሪዮቲክ ላይ ብቻ ሲሆን ኢካሪዮቲክ ላይም ራሱ ያለው ምን ላይ ብቻ ነው ማለት ነው። ሴሉለስ አኒማል ሴል ላይም አለ ፕላንት ሴል ላይም አለ ማለት ነው። ግን ሴሉልን ቢሆን ኖሮ መልሱ ምንድን ነው? ሴሉል ደግሞ ፕላንት ሴል ላይ ብቻ ያለ ነው ማለት ነው። ስለዚህ ፕላንት ሴል ላይ ብቻ ያለ ዩካሪዮቲክ ሴል ብሎ ያመጣላችሁ ኢትስ መሸፈን አይችልም ሁሉንም አኒማልንም ፕላንትንም፣ ምክንያቱም ያለው ፕላንት ላይ ብቻ ስለሆነ ማለት ነው። ስለዚህ ሴሉል ግን ትንሽ ያጠራጥራል ማለት ነው። ዩካሪዮቲክ ሴል ብሎ ቢያመጣላችሁ ሴሉል አኒማል ሴል ላይ ስለሌለ ማለት ነው። ሴሉለስ ግን ሁለቱም ላይ ያለ ሴል ነው ማለት ነው። ከሴሉላችን በአጠቃላይ ያለው ጄሊ ላይክ ስትራክቸር ሴሉለስ ብለን እንጠራዋለን ማለት ነው። ስለዚህ ሴሉለስ ላክ ያደርጋል ፕሮካሪዮቲክ ላይ ዩካሪዮቲክ ላይ ብቻ ነው የሚገኘው ማለት ነው። አኒማል እና ፕላንት ሴል ላይ ዲ ትክክለኛ መልሳችን ይሆናል ማለት ነው። ዋት ኢዝ ዘ ኔም ኦፍ ኤ ሜጀር ግሩፕ ኦፍ ዩካሪዮቲክ ኦርጋኒዝም ዛት ኦብቴን ዜር ኒውትሪሽን ዩዚንግ ኤክስትራሴሉላር ዳይጀሽን። ኢንትራሴሉላር ዳይጀሽን የምንለው አለ። ኢትስ ኖርማል ሂውማን ቢንግ ዳይጀስት የምናደርግበት ሜተድ ማለት ነው። ሁለተኛው ደግሞ ኤክስትራ ሴሉላር ዳይጀሽን የምንለው አለ። አንድ ሰው ውጫዊ ነገሮችን ተጠቅሞ አንድ ኦርጋኒዝም አንድ ኦርጋኒዝም ውጫዊ የሆኑ ነገሮችን ተጠቅሞ አንድ ነገር ምን ሲያደርግ ዳይጀስት ሲያደርግ ይሄኛው ኤክስትራ ሴሉላር ብለን እንጠራዋለን ማለት ነው። ስለዚህ ቫይረስን ብንመለከት ኢትዝ ሲጀመር የኦርጋኒዝም አይነት ቅርጽ የለውም። ስለዚህ ዳይጀስት ያደርጋል ማለት ነው። ባክቴሪያን በምንመለከትበት ጊዜ ኤክስትራ ሴሉላር ዳይጀሽን ይጠቀማል ማለት ነው። ግን ደግሞ አብዛኛውን ጊዜ የሚጠቀሙ ኢንትራሴሉላር ዳይጀሽን ስለሆነ ይሄ አይሆንም ማለት ነው። ፈንጊን በምንመለከትበት ጊዜ ይሄኛው ደግሞ የሚጠቀመው ኢንተራሴሉላር ዳይጀሽን ነው ማለት ነው። አልጌን ደግሞ ስንመለከት ኤክስትራ ሴሉላር ዳይጀሽን ነው። በፍራስትሬሽን በሚባል ሜትር ተጠቅሞ ነው ይሄንን ነገር የሚጠቀመው ማለት ነው።